ይኸው ጆሮዬ ጀምሮ ስልክ ሰላም ፋሚሊ እንዴት ናችሁ? እኔ ያለው ክብሩ ይስፋ። ትላንትና ማንቸስተር ዩናይትድ ከአርሰናል ባደረጉት ጨዋታ ማንቸስተር ዩናይትድ 3-2 ማሸነፉን ተከትሎ እንግዲህ አነጋጋሪው ኢትዮጵያዊ ደጋፊ ጆሮውን መቁረጥ ችሏል ማለት ነው። የአብዩኤልና የጎስት ጥል እንዲሁም ደግሞ የተለያዩ የማንቸስተር ዩናይትዶች ደጋፊዎች በዩኒቨርሲቲ ያሳዩትን ሪያክሽን አብረን የምናይ ይሆናል ማለት ነው። ይህን ቪዲዮ ሰብስክራይብ እንዲሁም ላይክ በማድረግ እስከ ቪዲዮ መጨረሻ ከኔ ጋር እንድትቆዩ እጋብዛለሁ ማለት ነው። ሌትስ ጎ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ያለ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? የሚገርም ነው። የአብዩኤል እና የጎስት እንግዲህ እዚህ ጋር ፍጥጫ በጣም የሚገርም ነው። አብዩኤል እንግዲህ 6 ዓመት የተገነባ ቲም እና በ10 ቀን የተገነባ ቲም እንግዲህ ማንቸስተር ዩናይትድ አሸንፏል እያለ እያበሸቀው ነው። እዚህ ጋር በመሀላቸው ቀላቀይ ፈልጓቸዋል ማለት ነው። ዋው ከጨዋታ በኋላ ማለት ነው እየዞርኩ ሬሳዬን ነው የምሰበስበው። ወንድሞቼ በኩኛ እጅ የሞቱ ኩኛ ዳሳስን ወይ ግቢበት ሪፌንቲ አሜዚንግ የሆነ ቆንጆ የሆነ ኢቨንት ነው ያለፈው። ያው ሬሳ እየሰበሰብን አይዞ ብሪዝ ማዳፋካ ደበረ ይኸውላችሁ ሪፌንቲ ይህንን ይመስል ነበር። ትንሽ ችግሮች ገጥመው ነበር፣ ግን እናንተን በጣም ነው የምናመሰግነው። ስለመጣችሁ እናመሰግናለን፣ እንወዳችኋለን። ኔክስት ኢቨንት ያበደ እንደሚሆን ተስፋ አደርጋለሁ። አረ በስማ በቃ ምንም አልፋታቸው አለ እኮ አልፋታቸው አለ። እንግዲህ ጎስት ምንም የሚታወቀው በኢትዮጵያ ሁለቱ የእግር ኳስ ኮንተንት ክሬተሮች የሚገርም ኮንተንት ክሬት እያደረጉ ነው ሳዩን ያለ ነው። ዛሬ ደግሞ እንግዲህ በእግር ኳስ ብሽሽቅ ምናምን ያለ ነው። እንግዲህ እሱን ነው እየተመለከትን የሚገኘው። እናንተ ሀሳብና አስተያየታችሁን ኮመንት ላይ መጻፋችሁን እንዳትረሱ። ቪዲዮ ሰብስክራይብ ማድረጋችሁን እንዳትረሱ። ለስከ ሀገራችን የተለያዩ የማንቸስተር ደጋፊዎች ያሳዩትን ጭፈራ ወይም ደስታ ነው ማለት ነው የምናየው። እስከ ቪዲዮ መጨረሻ አሁንም ከኔ ጋር መሆናችሁ እንዳይረሳል። ሰው አማይዚንግ ጅማ ላይ ነው እንግዲህ በጣም ውቢቷ ባህር ዳር ይላል። የባህር ዳር ነው እንግዲህ እጅግ በጣም ትላንትና ማንቸስተር ዩናይትዶች በጣም የማንቸስተር ዩናይትድ ደጋፊ እጅግ በተለይ በአዲስ አበባ በተለያዩ ዩኒቨርሲቲዎች ምናምን ነገር በጣም እጅግ ድጋፋችሁና ደስታችሁን ከመጠን በላይ ያለፈ ደስታችሁን ሲገልጹ ነበረ ማለት ነው። በመኪና እየሄደ በየዩኒቨርሲቲው ምናምን ነገር እንደተመለከት ነው። እናንተም ሀሳብና አስተያየታችሁን ኮመንት ላይ እየሰጣችሁ ማለት ነው። ወደ ሌሎች ቪዲዮዎች አሉ። በተለይ ደግሞ ታዋቂ ሰዎች እነ አስጌ ደንደሾ
እነ ጎስትን ጨምሮ እና ፒዮልን እንዲሁም ደግሞ የሰርግ ስነ ስርዓቱን ደግሞ ማንቸስተር በማሸነፉ ምክንያት ደግሞ በደስታ ያከበረውን ወይም ደግሞ የተጋቡትን በማንቸስተር ደጋፊ ስለሆነ ማሊያውን ይዞ እሱንም የምናይበት ጊዜ ይኖራል ማለት ነው። ሌትስ ጎ። እንግዲህ ማንቸስተር ዩናይትድ አርሰናል የሚያሸንፍ ከሆነ ጆሮዬን እቆርጣለሁ ያለው ደጋፊ የኢትዮጵያ ደጋፊ ማለት ነው ትላንትና በቲክቶክ ላይቭ ላይ በመግባት እንግዲህ ጆሮውን መቁረጥ ችሏል ወይም ቆርጦታል ማለት ነው። እሱም ቪዲዮ አብረን እንሂድ። ማለት አልገባኝም። ይሄን ያክል ነው እንግዲህ የሰው ልጅ አርሰናል ስለተሸነፈና ቃል ማንቸስተር ዩናይትድ ካሸነፈ ጆሮውን ቆርጣለሁ ባለው መሰረት ነው እንግዲህ ይሄን ሊያደርግ የቻለው። ትላንትና ማንቸስተር ዩናይትድ ከአርሰናል ባደረጉት እጅግ ጨከን ያለ ውሳኔ የወሰነው ልጅ ነው። ሶሻል ሚዲያውና ማህበራዊ ሚዲያው መነጋገሪያ የሆነ ልጅ ነው። ኳስ መዝናኛ መሆኑ ይታወቃል። ነገር ግን ይህን ያህል ደግሞ ራስክን የማጥፋት ወይም ራስክን እስከ መቁረጥ ደረጃ የሚያደርስ ነገር የለውም ብዬ አስባለሁ። ነገር ግን በብዙ ሰዎች ዘንድ መነጋገሪያ ሆኖ ነበረ እና በጣም ብዙ ሰዎችንም ሲያስቆጣ ነበረ። ብዙ ማህበራዊ ሚዲያዎች ላይ ሲለጠፍ ሲዞዘዋር ነበረ። እንዲሁም ደግሞ የተለያዩ የቲክቶክ ቤተሰብ ወይም ፋሚሊዎቹ አትኩረት እያሉት ነበረ ወይም ይቅርታ በል ምናምን እያለ ነበር። ከዚህ በፊት የአርሰናል ማሊያ የቀደደ ነበረ ማለት ነው። ማንቸስተር ዩናይትድ ሲሳደብ ነበረ። ትላንትና ግን ማንቸስተር ዩናይትድ ይሄ ክለብ ይችላል እያለ እንግዲህ ለማንቸስተር ዩናይትድ ያለውን ምንድነው አክብሮት ሲገልጽ ነበረ። ከዛም ባለፈ እንግዲህ የራሱን ጆሮ ደግሞ እየቆረጠ ነበረ። ይሄ በተለይ በእግር ኳስ ጨዋታ ላይ ወይም ትላንትና የታዩ ክስተቶች ለየት ያለ ክስተት ነበረ ማለት ነው። አስጌ ደንደሾው የአርሰናል ቀንደኛው ደጋፊ ትላንትና በማንቸስተር ዩናይትድ በመሸነፉ ምክንያት እንግዲህ ሲያነባና ሲያለቅስ ታይቷል ማለት ነው። እሱ ቪዲዮ አይተን እንመለስ። አይዞ አስጌ ምንም ሁለት ሊጎር የሚከለክሉንም ሂድ አስጎ አይዞ አስጌ አይዞ ወንድሜ አታልቅስ። አይዞ እነሱ እኛ ዋንጫ እንድንበላ አልፈለጉም። አይዞ ያው እንግዲህ የአስጌ ደንደሾው ልቅሶ እንግዲህ በብዙ ማህበራዊ ሚዲያ ላይ በትልቅ ማህበራዊ ሚዲያ ላይ እንግዲህ ብዙ መነጋገሪያን የፈጠሩ እንዲሁም ደግሞ ሲለጠፉ ሸር ሲደረጉ ነበረ ማለት ነው። ትላንትና የታየው አንደኛው ክስተት እንግዲህ ይሄን ይመስላል ማለት ነው። ሙዚቃ አቀንቃኙ ሳንቾ ገብሬ ትላንትና ማንቸስተር ዩናይትድ በማሸነፉ የተሰማውን ደስታ በመግለጽ እንግዲህ ትላንትና ለየት ያለ እንግዲህ ተግባር ፈጽሟል ማለት ነው። የእሱም ቪዲዮ አይተን እንመለሳለን። ቪዲዮ ሰብስክራይብ ማድረግ እንዳይረሳ። ሌትስ ጎ ይላል ማንቸስተር ይላል እንዲህ ነን ማንቸስተር እንግዲህ ሁላችንም ሳንቾን የምናውቀው በጭፈራው ለየት ባለ ጭፈራው እና እንዲሁም ደግሞ ዘፈኖችን በማውጣት ትናንትና ማንቸስተር ማሸነፉን ተከትሎ እንግዲህ ደስታውን ሲገልጽ ነበር። በተለይ ያቺ እንደ ማይክል ጃክሰን ተሽከርክሮ በሚጨፍራት ጭፈራ ማለት ነው። እሺ የአርሰናሉ ቀንደኛ ደጋፊ እና የፉትቦል ኮንተንት ክሬተር እንዲሁም ደግሞ ታዋቂው ጎስትማን ትላንትና ማንቸስተር ዩናይትድ አርሰናል በማሸነፉ ምን አለ የሚለውን ቪዲዮ ላቀራችሁ። ቀንሷል። ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት። ይኸውላችሁ የዛሬ ሽንፈት በጣም ያቃጥላል። አመቱን ሙሉ በሜዳችን አልተሸነፍንም። 3 ጎል ከገባብን 3 አመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን? በማንቸስተር ዩናይትድ በዋና ጠላታችን። ይሄ እኮ ያቃጥላል። ይሄ እኮ ያቃጥላል። ደግሞ ከቦክስ ውጪ ምንድነው የምናስመታው? አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። አላኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም። ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ባየር ሙኒክን ማሸነፈህ በቸልሲ አዋረድከን። ኢንተርን አሸነፈህ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን፣ ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው? ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጫወተው።
ውድ ተመልካቾች እንግዲህ እናንተ ሀሳብና አስተያየታችሁን ሼር ልታደርጉ ትችላላችሁ። አሁንም በድጋሚ ለማስታወስ ያክል ይሄን ቪዲዮ ወይም ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ምክንያቱም ሰብስክሪፕሽኑ ለእኔ ትልቅ ነገር ነው፣ ለእናንተ ምንም ማለት ላይሆን ይችላል። በተለይ ይሄን ቪዲዮ ደግሞ ላይክ እያደረጋችሁ ማለት ነው። በመጨረሻ ሁለት ነገሮች ይቀረናል፣ አሉላ ፍሬው እና የሰርግ ፕሮግራም ማለት ነው። እሱ ቪዲዮ እኔና እንጨርሳለን እያሉ ነው ቲክታክ ላይ አሉቲ ኮራበል ዛሬ ተንጠራራ ከነገ ጀምሮ ስልክህን አደራ። ብራቮ ብራቮ። ነቆራ ይላል። ይደገም እስኪ ይደገም እና ዳምጠዋል። ተቀበል እያሉ ነው። አሉቲ ኮራበል ዛሬ ተንጠራራ ከነገ ጀምሮ ስልክህን አደራ። በተለይ እንግዲህ ትላንትና ለአሉቲ የተገጠመለት ነው። እንግዲህ ሲዲ ስፖርቶች እንደምናውቃቸው በእግር ኳስ ኮንተንቱ በጣም እጅግ ድምቀት ናቸው። አሉቲ ደግሞ እንግዲህ ከአርሰናል ደጋፊዎች ጋር ስጠገባ እንዲሁም ደግሞ በአንዳንድ ባህሪዎቹ እናውቃውታለን። ትላንትና ይሄን የተገጠመለት ነው እንግዲህ እኔም ያጋራኋችሁ ማለት ነው። የመጨረሻው ቪዲዮ እንግዲህ ትላንትና ማንቸስተር ዩናይትድ በማሸነፉ እንግዲህ ደስ ያለው ቪዲዮ የማንቸስተር ዩናይትድ ማሊያ በመያዝ እንግዲህ አግብቷል ወይም ተሞሽሯል ማለት እሱ ቪዲዮ እናያለን። ድርብ ሰርግ ብለውታል እንግዲህ እናት ለአባት የተቀደሰ ገና መስገና ቸብ አርጉት በልቶ ጠጥቶ ሀገር ባህል እንግዲህ አንዳንድ ሞመንቶች እንግዲህ የሚፈጥሩት ነገር ደስታም በደስታ ነው። እንግዲህ ይሄ ልጅ ማግባቱ ሳያንሰው እንግዲህ ማንቸስተር ዩናይትድ በማግባቱ እንግዲህ ማሊያውን ይዞ በጣም እጅግ ጥሩ የማይረሳ ሞመንት ማድረግ ችሏል ማለት ነው። ውድ ፋሚሊዎች ይህን ቪዲዮ ከተመቻችሁ እንደነገርኳችሁ ላይክ እንዲሁም ደግሞ ዩቲዩብ ቻናል ሰብስክራይብ በማድረግ ፕሊዝ ሰፖርት እንድታደርጉኝ ይጠይቃለሁ ማለት ነው። ስለነበራችሁ ቆይታ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባባይ